ለሁላችሁም እንደምን አላችሁ? የእናት ፍቅር ያለምንም ቅድመ ሁኔታ ለዘላለም እንደሚፈስ የጋንጂስ ንጹህ ወንዝ ነው። ከማስታወሻዎቻችን ማህደር ዛሬ አንድ ታሪክ ይዘንላችሁ ቀርበናል። እኔነት የሚጠፋበትና ከራስ ወዳድነት ነፃ የሆነ ፍቅር ብቻ የሚቀሩበት ታሪክ። ታዋቂው ጸሐፊ ራጀሽ ቻንድራኒ መዳንላል ጀን በብዕራቸው የከተቡትን ልብ የሚነካ ታሪክ። እነቴ እንዴት አድርጋ ትወደኝ ነበር! በምንስ ያለ ትጋት! ታኅሳስ 19 ቀን 2019 እናቴ ገና በዚህ ዓለም ከእኛ ጋር በነበረችበት ጊዜ ከመጀመሪያው መጀመር ተገቢ ይሆናል። ከሕፃንነት የዋህነት ወደ ማስተዋል እያደጉ ስመጣ ቤታችን በሕይወት ተሞልቶ አገኘው። በዚያ ትልቅ ቤተሰብ መካከል የእናቴ ቅርበት ለእኔ ውድ ነበር። የእሷ እንክብካቤ ትልቁ ጥንካሬ ነበር። በቤት ውስጥ ሌሎች ወንድሞችና እህቶችም ነበሩ። እናቴም ሁሉም ነገር ማስተናገድ ነበረባት። ለቤተሰብና ለእምነት ያላትን ኃላፊነት በሚያስደንቅ ሚዛን ትወጣ ነበር። ለራሷ የሚተርፋት ጊዜ በጣም ትንሽ ነበር። ትንሽ ከፍ ስል አንድ ጥልቅ እውነት ተረዳሁ። ከማንም በላይ ትሁትና ሰላማዊ ነበረች። በማንም ላይ ተቆጥታ አይቻት አላውቅም። ተበሳጭታም አላውቅም። ምናልባት በዚያን ጊዜ ይህ የእያንዳንዱ እናት ተፈጥሯዊ በጎነት ነበር። የፍጹም የቤት እመቤት አርአያ። ጊዜ እያለፈ ሲሄድና የእኔም ግንዛቤ እየጠነከረ ሲመጣ በሌሎች ዘንድ ያላየሁትን አንድ ባህሪ በእሷ ዘንድ አስተዋልኩ። እሱም የእሷ ያለ ቅድመ ሁኔታ የኑሮ ዘይቤ ነበር። የቤተሰቡን የጎረቤቶቿንና የማህበረሰቡን ማንኛውንም ቅድመ ሁኔታ ትቀበል ነበር። እሷ ግን በሌሎች ላይ ምንም አይነት ቅድመ ሁኔታ አታስቀምጥም ነበር። ዛሬ ዓለምን አውቄ ስረዳ እንዲህ ያለ ቅንነት በጣም ብርቅ መሆኑን ተረዳሁ። የራስን ህልውና በሌሎች ህልውና ውስጥ በፍጹም ማቅለጥ ቀላል ሥራ አይደለም። ለአፍታ ሳይሆን ለሙሉ ሕይወት። ያለ ጥርጥር እሷ ፍጹም ልዩ ሰው ነበረች። ሰብአዊ ልዩነት እንዲህ ማለት ከተቻለ በዚህ የማይናወጥ ቀላልነት ውስጥ አልፎ አልፎ ደስ የሚሉ ጊዜያትን አይቼ ነበር። በተለይም ወደ ወላጆቿ ቤት በምትሄድበት ወቅት። ላሊትከር የተወለደችበት ቦታ ነው። አባቷንና ወንድሟን ገና በ8 ዓመቷ አጣች። ከዚያ በኋላ አያቴና እናቴ በአጎታችን ቤተሰብ ጋር ኖሩ። በልጅነታችን እዚያ ዘመዶቻችንን ስንጠይቅ እነዚህ የእነቴ ክቡር እሴቶች ከየት እንደመጡ እንረዳ ነበር። ላሊትከር ስትሆን በድምጿ ውስጥ የውስጥ ሰላም ስሜት ይታይ ነበር። ዛሬም ቢሆን የአጎቶቻችን ልጆች ቤተሰቦች እዚያ ይኖራሉ። እነሱ ትሁት ግን በሐሳባቸው በጣም ታላቅ ሰዎች ናቸው። እናቴን ሁልጊዜ በጥልቅ ክብር ያስተናግዷት ነበር። ትናንሽ ምኞቶቿ እዚያ ሲፈጸሙ በማየቴ ደስተኛ ነበርኩ። በላሊትከር መንገዶች ውስጥ በእውነት በቤቷ ያለች ያህል ይሰማት ነበር። እንደገና ስለ እናቴ ወደ ማስታወሰው ትስታ ልመለስ። በሃይማኖታዊ አስተዳደግ ስላደገች እናቴ ታላቅ ተስፋ ነበራት። እኛ ወንድማማቾች እምነትን እንድንረዳና መጻሕፍትን እንድንማር ትመኝ ነበር። ወንድሞቼና እህቶቼ ይህን አሳኩ። ነገር ግን በዚያን ጊዜ ለትምህርት ያለኝ ፍላጎት ትንሽ አነስተኛ ነበር። በኋላ በሥራዬ ምክንያት ብዙ ጊዜ ከቤት ርቄ ኖርኩ። በዚህም ምክንያት በልጅነቴ የጀመረው በመንፈሳዊ ልምድ የነበረብኝ ኋላ ቀርነት በሕይወቴ ሙሉ እንደ ጥላ ሆኖ ቀጥሏል። ከ5 ዓመት በፊት አባታችን ካረፈ በኋላ እናቴ እየደከመች መጣች። ላለፉት 2 ዓመታት በሕመሟ ምክንያት በአልጋ ላይ ትገኛለች። የታናሽ ወንድሜ ቤተሰብ በታላቅ ፍቅር እያገለገሏት ነው። ሰውነቷ አሁን ምናልባት 25 ኪሎ ግራም ያህል ብቻ ነው። ነገር ግን በዚህ አስቸጋሪ ሁኔታ ውስጥም እንኳ የመንፈስ ጥንካሬዋ የማይናወጥ ነው። አሁን በቀን 1 ጊዜ ብቻ ምግብ ትመገባለች። ሙሉ ትኩረቷን ወደ መንፈሳዊ ነፃነት መንገድ ላይ ታደርጋለች። ምንም እንኳን የአካል ድካም ቢኖርባትም በአእምሮዋ በሚያስደንቅ ሁኔታ እንቁ ነች። የላቀ የማሰብ ችሎታ አላት። በሕይወቷ የተማረችው ሁሉ ዛሬም በቃሏ ታስታውሳለች። ዓለሟ አሁን በአንድ ትንሽ ክፍል ውስጥ ተወስኗል። በሷ በኩል ግን ምንም ቅሬታ የለም። ዓለማዊ ነገሮች አሁን ለሷ ትርጉም የለሽ ሆነዋል። ብዙ ጊዜ በጥበብ የተሞላ አንድ አረፍተ ነገር ትደጋግማለች። ከሁሉ ይቅርታ፣ ለሁሉ ይቅርታ። ያስቀየመቻቸውን ይቅርታ ትጠይቃለች። እንዲሁም ለጎዷት ሁሉ በቀላሉ ይቅርታ ታደርጋለች። እህቴ ኪራን ይህን እውነት በጣም በግልጽ ተረድታለች። በየቀኑ በስልክ ለእናቴ እንባቦችን ታነብላታለች። እናቴ ሁሉም ታስታውሳለች፣ ሆኖም ግን በጥልቅ ስሜት ትሰማለች። ቀደም ብዬ እንደገለጽኩት በመንፈሳዊ እኔ ኋላ የቀረው ልጅ ነኝ። ከርቀት በመኖሬ በቀጥታ በአልጋዋ አጠገብ ሆኜ ላገለግላት አልችልም። ከ2 ወር በፊት አንድ የሚያምር ሐሳብ መጣልኝ። እኔም ባነብላት ደስታዋ እንደሚጨምር። ከዚያ ጊዜ ጀምሮ በእያንዳንዱ የእረፍት ቀን እደውልላታለሁ።
በጉጉት ትጠብቃለች እና በጣም ትደሰታለች። በንግግራችን ወቅት የተለያዩ እንባቦችን እንድነብላት ትጠይቀኛለች። ላለፉት 2 ሳምንታት አንድ ልዩ ምኞት አላት። ባክታማር ስቶትራን በእኔ ድምፅ መስማት ትፈልጋለች። የሳንስክሪትን ትክክለኛ አጠራር መጥራት ለእኔ ትልቅ ፈተና ነው። እሷ ሁሉንም በቃሏ ታውቃለች ያለ ምንም ስህተት። ነገር ግን ከልኬ ድምፅ መስማት ማለቂያ የሌለው ሰላም ይሰጣታል። በሳምንት 1 ሰዓት ይህን ማድረግ ለአንዳንዶች እንዲህ ብለው እንዲያስቡ ሊያደርጋቸው ይችላል። እናቴ ከእኔ የምትፈልገው እንዴት ትንሽ ነገር ነው። ነገር ግን በእውነቱ እሷም እኔም እውነቱን እናውቃለን። ከእኔ የሚጠብቀው ነገር ታላቅ ከመሆኑ እናት ለነፍሴ ነፃነት መንገድ ላይ እንድጓዝ ተስፋ ታደርጋለች። በሕይወቷ ውስጥ አስደናቂ ስምምነት ይታያል። ከዓለማዊ እይታ ሕይወቷ ይህን አረፍተ ነገር ትገልጻለች። ለሌሎች መኖር እውነተኛ ሕይወት ነው። ነገር ግን በተመሳሳይ ሁኔታ ነፍስን የማንጻት መንፈስ ሁልጊዜ በውስጧ ነበር። ከልጅነታችን ጀምሮ የሥነ ምግባር እሴቶችን አስተምራናለች። በኋላም ለሁለቱ ሴቶች ልጆቼ ተመሳሳይ እሴቶችን ሰጥታለች። በእሷ ጥላ ስር የምራቶቿ ስብዕናም አብክቧል። ለልጅ ልጆቿ ሁሉ አርአያ ነበረች። ሁልጊዜ እንዲህ ትላለች፣ በቁም ነገር ስለ ክፉ ነገር ማውራት ክፉ ነገርን ያስፋፋል። ስለዚህ ስለ ደግ ነገር ብቻ ማውራት ክፉን ሊያጠፋው ይችላል። የእነቴን ባህሪ እያስታወሰች እህቴ ኪራን እንዲህ ትላለች፣ እናቴ ሁልጊዜ ከሌሎች ጉዳይ ትርቅ ነበር። የእኔና የእንተ በሚል ልዩነት ውስጥ ምንም ጥቅም እንደሌለ አስተምራናለች። ይህ ትምህርት ዛሬ የእኛ ውድ ሀብታችን ነው። በማኅበረሰብ ዘንድ የምንከበርበት ምክንያት እኛ በአንድነት እናምናለን እንጂ በጠብ አይደለም። እናቴ ነፍሳችንን እንድንጠርግ መንፈሳዊ እሴቶችን ሰጥታናለች። ከልደትና ከሞት ስቃይ ነፃ እንድንሆን ቀን ሚያዝያ 26 ቀን 2022 ከልጆቿ ምንም አይነት ቁሳዊ ነገር አልፈለገችም ነበር። የፈለገችው እውነትን እንድናገኝና ጥበብን እንድንጨብጥ ብቻ ነበር። የእናት ፍቅር የታላላቅ መምህራን ምህረት ነው። ፍጥረታትን ሁሉ ወደ ደስታ የሚያነሳስ። ሚያዝያ 26 ቀን 2020 እናቴ አረፈች። በወረርሽኙ አጋማሽ አስቸጋሪ ጊዜ ነበር። ከዚያን ጊዜ ጀምሮ የዕለት ተዕለት የጋራ ንባብ ባህል ፈጠርን። እናም ይህ ባህል ዛሬም በኩራት ቀጥሏል። ይህንን ሰዓት ለእናቴ የመጨረሻ ምኞት እንሰጣለን። ኪራን፣ ሾባ እና ራክና ይህን ባህል በጋራ ይጠብቃሉ። ዛሬ የእነቴን ትውስታ እያከበርኩ ይህን ታሪክ በድጋሚ ይጋራለሁ። እስካሁን የራጀሽ ጂን ለእናቱ ያበረከተውን የቃላት ስጦታ ሰምታችኋል። የማይቆም ሕያው ባህል። እውነተኛ ፍቅር በነፍሳችን ከፍታ ላይ ነው። ዛሬ እናቴ በአካል በመካከላችን የለችም። ነገር ግን የቤተሰቡ ጸሎት ምኞቷን ሁልጊዜ ሕያው አድርጎታል። ደግነትን መምረጥ ለእናቴ የሚሰጥ እውነተኛ ክብር ነው። ዛሬ በከባድ ሐዘን እናካፍላለን። የራጀሽ ጂ ታናሽ እህት ሾባ ጂ በጥር 2026 አረፉ። የእናታቸውን ፈለግ ተከትለው ወደ ዘላለማዊ ጉዞ ሄደዋል። ለዚህች ድንቅ ልጅ ጥልቅ ሐዘናችንን እንገልጻለን። ለዛሬው በዚህ አበቃን። እናመሰግናለን።